አንድ ሰው ወደ ትዳር ከመግባቱ በፊት ምን ቢያሟላ መልካም ነው ብለው ያስባሉ? እንደ ወንድ አንድ ማንነታቸውን ማወቅ አለባቸው። የሚመራበትን መመሪያ ማወቅ መቻል አለበት። እሷም ማወቅ መቻል አለበት። በምንድን ነው የምመራው? መመሪያ ምንድን ነው? ዘመናዊነት ከሆነ በዘመናዊነት የሚሄዱበትን በደንብ ይከተሉ። ባህላዊና ሃይማኖታዊ ከሆነ እሱንም በደንብ ይከተሉ። ስለዚህ ይህንን ነው ማወቅ መጀመሪያ የሚጠበቅባቸው። በዘመናዊ ሄደው የሚጓዙበት ጉዞ የት ያደርሰናል ብለው በደንብ ቁጭ ብለው ሊመክሩበት ሊወያዩበት ይገባል። በባህሉም ሲሄዱ ጉዳቱና ጥቅሙ ምንድን ነው ብለው ሊያዩት ይገባል። በሃይማኖቱም ሲሄዱ በተመሳሳይ ነገር ማየት ይጠበቅባቸዋል። ይሄ አይደረግም። ውይይት የለም። ታመልጠኛለች ያመልጠኛል የሚል ሩጫ ነው የማየው በጋብቻው ደረጃ ሳየው፣ ወጣቱ ጋር የማየው ነገር። መጠናናት የሚለው ነገር የምናጠናው ምንድን ነው? ገላ ለገላ በመገናኘት ነው ጥናቱ፣ እሱ ነው መጠናናት ያለባቸው። እኔ በፊት ሽምግልና ይላካል። ለምንድን ነው የሚላከው ሽምግልና? ልጆችንን ለልጃችን ተብሎ ይላካል። ወዲያው የሚሰጥ መልስ የለም። ድሮ ዘግይቶ ነው የሚሰጥ። 1 ወር ይቀጠራል። ከ1 ወር በኋላ ይመለሳሉ። ካላለቀም ሊቀጠር ይችላል። ምን እየተጠና ነው? የመጀመሪያው ጋብቻ የሚፈቀደው በ7 ትውልድ ውስጥ ግንኙነት የሌለ ከሆነ ነው። ዘር ዝምድና የሌለ መሆኑን ተቆጥሮ 7 ደረጃ ላይ መድረስ መቻል አለበት። ከዚያ ውጪ ነው ወይ ሰውዬ ይባላል። አንድ ሁለተኛው ምንድነው መተዳደሪያው? ሶስተኛው ሰርቶ ልጃችንን ሊያበላት ይችላል ወይ ነው። እሷ ትሰራለች አይደለም፣ ወንድ ነው ሰርቶ የሚያበላ። ስለዚህ ሰርቶ እንትን ማለት አቅም አለው ወይ? ጸባዩ ምን ያክል ምንድነው? ይሄ ነው። ስለዚህ ሌላው ደግሞ ከሰው ጋር ያለው ግንኙነት ምን ይመስላል? እኛ ቤተሰብ ውስጥ ቢገባ ምን ሊሆን ይችላል ተብሎ ይጠናል። ይሁሉ እሷ አይገባትም። በነገራችን ላይ ሴት ይሄንን አታጠናም፣ አታቅም። እንግዲህ ባህሉን ቤተሰብ ነው የሚያጠናው። በጣም ጥሩ ነው፣ ይሄ ጠቅመኛል ተብሎ ይደረጋል። እየቆየ ሲሄድ የመጣው ነገር ደግሞ ከዚህ ለየት ብሎ እሷም ትጠየቃለች። ትፈልጊዋለሽ ወይ ትባላለች። እሺ ብዙ ጊዜ ላኪዋ እሷ ትሆናለች። አሁን ማለት ነው አሁን ላይ በላሁን ላክ ይባላል፣ ይልካል ምናምን ይላል። እንዲያውም የሚላኩት ሰዎች አሁንማ እሱንም የማያውቁ ሊሆኑ ይችላሉ፣ ቢጠየቁ በትክክል የማይመልሱ። ስለዚህ መደረግ ያለበት ምንድን ነው ወደሚለው የኔ ከልምዴም ከምን የምምለው ነገር፣ አንደኛ ሁለቱ ቁጭ ብለው መነጋገር ያለባቸው ነገር፣ በባህሉ መንገድ እንሂድ፣ በሃይማኖቱ እንመራ ካሉ ቁጭ ብለው ሃይማኖቱ ያላቸውን ይከተሉ። ሴት ባሏን እንድትታዘዝ ነው። ባል ደግሞ እሷን እንዲወድ ነው። ባል ነው ከባዱን ሸክም የተሸከመው። መውደድ ቀላል ነገር እኮ አይደለም። ማፍቀር ቀላል ነገር እኮ አይደለም። ዝም ብሎ ወድሻለሁ እንደ ፈረንጁ ምናምን አይደለም እኮ። እሱ እኮ አይደለም ነገሩ። እንዴት ነው መውደዱን የሚገልጸው? ተግባር የሚያሳየው እንዴት ነው? ወደ ቤት ሲመጣ እሷን እያሰበ ይመጣል ወይ? ሲመጣ ያያታል ወይ? ይገዛላታል? የሚያስፈልገውን ነገር ይገዛላታል ወይ? የፍቅር መገለጫው ምንድን ነው? ማፍቀሩን የሚገልጽበት። እሷ ደግሞ መታዘዟን ነው ትኩረት ማድረግ ያለበት። የምትታዘዘው ስለሚወዳት መሆኑን ማመን መቻል አለባት። ስለዚህ ይሄንን በደንብ አድርገው ሊረዱት ይገባል። ስለዚህ ውደጂው አልተባለችም፣ ታዘዡ። እሱም አፍቅራት ነው የተባለ፣ ታዘዛት አልተባለ። ስለዚህ የሚለው መጽሐፉም የወንድ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድ የቤት ራስ ነው። ስለዚህ ራስ ነው የሚያዝዘው ከተባለ ይሄንን መጀመሪያ አምኖ መቀበል ነው። ከዚህ ሲያፈነግጡ ነው ነገሩ ሁሉ የሚበላሸው። እንዳየሁት በትዳር ውስጥ ያለው ነገር የማየው ነገር ሲበላሽ የማየው ከዚህ ያፈንግጠው ነው። አንደኛው እኩል ነን የሚለው ነገር ይመጣና
እስኪ ይሄንን ስሪልኝ ተነስተህ አንተ አትተረገው እዚህ ላይ ነው የማድረግ ያለ ማድረጉ አይደለም። አንዳንዴ ሴቶቹ የሚሰሩትን ስህተት ቢማሩት ገርል ፍሬንድ እያሉ ጠቆርክብኝ፣ ከሳህብኝ፣ ምናምን አልክብኝ፣ ይሄን ካልበላ ይሄን ካልጠጣ መከራ ነው። ይሄን ካልበላ ሚስት ከሆኑ በኋላ ደግሞ ቀስ በቀስ እየተሸረሸረ ልጅ እየወለዱ ሲሄዱ እየተሸረሸረ ይሄድና ልጄ እንጂ ባሌ ማለት ይቀራል። ባል ያቀርቶበታልና ሌላ ሊመለከት እንደሚችል መረዳት መቻል አለባቸው ነው ለመክረው የሚችለው። ያንን ያስለመዱትን ይዘው መቀጠል አለባቸው። ወንዶችም ቢሆኑ እዚያ ቤት የነች የትም አትሄድም አይደለም ማለት ያለባቸው። ቤት ገብታለች ኦፍ ኮርስ፣ ግን ያኔ እየናፈቀ እየሮጠ ምናምን ወይ ቀጠሮ ሳይደርስ እንኳን ሰዓቱ ሳይደርስ እየሮጠ ሲያገኛት እንደነበረው ልክ እንደዛ ትሪት ማድረግ አለበት ወደ ቤት። ይሄ ካለ ችግር አይኖርም። ስለዚህ ይሄንን ይዘው ሄዱ ከሆነ ነው። ወደ እንትን ስንመጣ ወደ ዘመናዊው ስንመጣ ቁጭ ብለው ዲስከስ ማድረግ ነው። የዘመናዊው ነገር እኛውን እንትን ያደረግ ነው። እኛውን የምንዋደድ እኛውን የምንፋታ ይበሉ፣ ሌላውን አያስቸግሩ ነው የምለው። ሽማግሌ መላክም አያስፈልግም። አሁን እኮ ሽማግሌ ሆኜ የሄድኩባቸው ቦታዎችን ሳስባቸው የዘመኑ ማለት ነው። እስቲ ቸግሮናልና ሽማግሌ ነህና እስቲ እንዲ ያለኝ አይሉም በቃ። ምክንያቱም እነሱ ጨርሰው ትሄድልናለህ ነው። እኔ ግን አልሄድም። አሁን አንድ እንደ ልጅ የማየው ላገባ ነው አለኝ። እንዴ ቆይቷል፣ እዚህ አሁን አሜሪካ ነው የሚኖር ነው። እሺ በጣም ጥሩ ነው አልኩት። እንዳውም ከባለቤቴ ጋር ለረፍት ወደ ዱባይ ሄደን ረቡዕ ማታ ገባን። ከመኝታ ገና አልጋ ላይ እንዳለው ስልክ ተደወለ። ይሄ ነው የሚደውለው። እንዴ ምንድነው ስትከታተለኝ ነበር እንዴ ብለዋል። አዎ ለምንድን ነው? ለሽምግልና ፈልጌ። ለማን ሽምግልና? ምን ከማን ጋር ተጣላ? አይ ላገባ ነው። ኦይ በጣም ደስ ይላል። ጥሩ ነው በቃ መቼ ወሰንክ? አይ አሁን እኮ ለሱ አይደለም ለሽምግልና ነው። እና መቼ ነው? አሁን እሑድ ሐሙስ እኔ ታውቃታለሁ አልኩት። አንተን በደንብ አውቃለሁ። እንደምትመጥንህ በምን ልወቀው? ለአንተ እንደሆነች በምን ልወቀው? መቼ አወራኋት? መቼ አነጋገርኳት? እና እኔ ይኸው ተወስኗል። ቅዳሜ እሑድ ትሄድልኛለህ ብዬ ወስኛለሁ። እንዴት ላድርግ አለኝ። እስኪ ባይሆን ላግኛት አልኩት። እና እሑድ ከመሆኑ በፊት ሐሙስ መቼ ሲለኝ ዛሬ ከተራት 4 ሰዓት ተቀጣጠር ቁጭ አልኩና ጠየኳት። ምን ያክል እንደምታውቀው፣ ለምን ልታገባው እንደፈለገች፣ ለምን እንደወሰነች፣ ከተጋቡ በኋላ እንዴት ትዳራቸውን ሊመሩ እንደሚችሉ፣ በምን መንገድ እንደሚሄዱ፣ ልጅ ሲወልዱስ እንዴት መሄድ እንዳለባቸው፣ ልጆቻቸውን እንዴት አድርገው ትሪት እንደሚያደርጉ፣ አብረው የጋራ ልጅ መሆናቸውን ነው የሚያዩት። የኔ ልጅ ይላሉ ወይ ልጅህ ለመባባል መንገድን ከፍታለን አንከፍትም፣ ልጆቻችን እንደምንፈቃቀር እንዴት ይወቁት፣ በምን መንገድ ማወቅ አለባቸው፣ መረዳት መቼና እነዚህን ዲስከስ አድርጋችኋል አላላርጉ። ስለዚህ ማስተማር ነበረብኝ። እዚህ ምን ማድረግ እንዳለባቸው። ለምሳሌ ልጅ ወልዳችሁ አንዳችሁ ቤት ነው ያላችሁ፣ አንዳችሁ ከውጭ ትገባላችሁ። ልጅ ተንደርድሮ መጥቶ ሰላም ሊላችሁ ቢመጣ እናቴ የታለች አባቴ የታለ ብላችሁ ጠይቃላችሁ ወይስ እሱን አቅፋችሁ ከእሱ ጋር ነው ትጫወቱ? የትኛው ነው መሆን ያለበት? እናት ጋር ወይ አባት ጋር መሄድ አለባት ወይ መሄድ አለበት። ቆይ እናት ግን ሰላም ልበል ከሌለች ነው እሱን ማቀፍ ያለበት። ቀድሞ ሩሱ ሮጦ ነው አባቴ መጣ ወይ እናቴ መጣች ብሎ የሚሮጥ። ስለዚህ ባል ሊያየው የሚገባ ነገር ብዙዎቻችን ማናየው እንደው ተንደርድሮ ለመሳም ሳይሆን እንደ ጸጉሯ እንዲታይላት ትፈልጋለች ሴት። ፊቷ እንዲታይላት ትፈልጋለች፣ ልብሷ እንዲታይላት ትፈልጋለች። ያንን ማየት መቻል አለበት፣ ማድነቅ አለበት። ማድነቅ ነው የሚፈልጉትና ማድነቅ ወይ ቆንጆ ነው ምናምን ነው። ደግሞ እዚች ጋር ጠቆረች ምን ሆኖ እዚህ ጋር ምን ተናረገች እንደዚህ ሆነ እኮ ምን ተደረገ? ይሄ ልብስ አያምርብሽም፣ ይሄ ልብስ ታረጊው እኮ ልጅ ነው
ግን መጀመሪያ በጣም ቆንጆ ነው ያምራል፣ ግን ይሄ ቢሆን ማለት ነው ያለበት። አያምርብሽ የሚል ካለ ወዲያውኑ ነው ነገሩ ኔጌቲቭ ይቀየራል። ስለዚህ እነዚህ ነው ልመክር የምችለው። ሌሎችም የሚገርም ነው። ሰው ትዳር ላይ ምን ያህል ዓመት ቆዩ? 44 ዓመት። በ44 ዓመት ቆይታው ይሄ ነገር የትኛውም ባለትዳር ቢከተለው የሚሉት መርህ ምን ሊሆን ይችላል? እንዳልኩ ነው አሁን ያልኩ መርህ የምለው እኔ ሁለቱ ናቸው። የቤቱ እንትኖች አንድ ላይ ነው። አንድ ላይ ሲሆኑ ነው ሙሉ የሚሆኑት። አንድ ላይ ካልሆነ አይሆንም። ስለዚህ ተማክሮ መስራትን ነው። እኛም ልንሰራው የምንችለውን እኛ እንስራ፣ እኛም ማንሰራውን ደግሞ ለሚስቶቻችን እንስጥ ነው ብለው። ለምሳሌ የቤት አያያዝን ወንዱ አይችለውም፣ ዝም ብሎ ይፍጨረጨራል እንጂ አይችለውም። ስለዚህ ማድነቅ አለበት። ማድነቅ ቤት አያያዝን፣ ውበትን፣ መኳኳልን፣ ማስዋብን ምናምን የሴቶች ስራ ነው። በተፈጥሮ ያገኙት ነው። ወንዱ ስታየው ደግሞ የጉልበት ስራን፣ የቴክኒክ ስራን እዚያ ላይ ያበዛል። አሁን አብዛኛው ውጭ እንኳ ሁሉም እየሰሩት ናቸው ያሉት። አሁን እንትን ካለ ወዲህ እኛ ጋር ግን አንዴ ቧንቧ እንትን ቢባል ቧንቧው ተበላሸ እኮ አሰራው ብላ የምትመጣ ሚስት ነች ራሷ። ይኸው ቴክኒክሊ እኔ አላሟላም ቴክኒክ ስራዎችን፣ እኔ ማሟላው ሌላ አለ። የእሷ ቴክኒክም አለ እኮ የምታሟላው ወንበሮችን፣ ጠረጴዛዎችን፣ ምኖችን የማስዋብ ነገሮችን፣ የቤት ነገር። ቤት በፈረንሳይኛ የሴት ጾታ ነው ያለው። ቤት ምንድን ነው የሚባለው? ላሜዞ ነው የሚባለው። ላ ማለት ለሴት የሚሆን አርቲክል ነው። ዲ ሃውስ ነው በእንግሊዝኛው። ስለዚህ ሴት ጾታ ስለኖረው በጣም ደስ ይለኛል። ለምን መሰለ? የሚያስቡት እነሱ ናቸው። ቤት የሚያደርጉት እነሱ ናቸው። ሴት ያለበት ቤትና ሴት የሌለበት ቤት ስትገባ በደንብ ትረዳዋለህ። እዚህ ቤት ሴት አለ፣ እዚህ ቤት ሴት የለም ለማለት በጣም ቀላል ነው። ወንድ የያዘው እንትን አይመጣም። ስለዚህ አንድ የምንችለውን ብቻ እንስራ። ሁለተኛ ለምሳሌ ኢኮኖሚ፣ አብዛኛው ምንም ምን የሚባል ሴቶች ናቸው የሚችሉት። ቤትን በደንብ አድርጎ በኢኮኖሚ የማስተዳደር ስራዎች ምናምኖች በሙሉ ለሴቶች መልቀቅ ነው። አለችሎታችን እንሂድ። እኔ ይዘዋለሁ ብዬ ብርን ብይዝ ምናምን ብል አይሆንም። አሁን እንደው ከምሳሌ ብዙ ሴቶች በብዛት እኔና እንዲህ ሂጄ ሻይ ልጠጣ እንደዚህ በቢሮም በምንም አያጋጥምም። ወንዱ ግን በቀን 3-4 ጊዜ እየወጣ ሻይ ቡና ሲጠጣ ነው። ሳንቲሙን ቁጠረው እንግዲህ እዛ ላይ ያለው። እሷ ደግሞ የምትቆጥበው ነው። በእርግጥ በሌላ በኩል ታጠፋው ሊኖር ይችላል። የመዋቢያ ተብሎ የሚገዙ ነገሮች ብዙ ናቸው፣ ጌጣጌጦቹ ምናምን። ግን ምን ለአንተ ነው የምትዋበው። መጀመሪያ ግን እንዳስቀመጥከው ነው። በነገራችን ላይ ለምሳሌ በሜካፕ አግኝተሃት ከሆነ ሜካፑ ቢጠፋ ላትወዳት ትችላለህ። እሱ ላይ መጠንቀቅ ያስፈልጋል። አሁን ደግሞ ብዙ ነው የሚሸጥ ነገር ያለው። ስለዚህ ሜካፑ ሊቀይራቸው ይችላል በውበታቸው። ድሮ ምን አባባል አለ መሰለ? የሴቱን ውበት ለማድነቅ ከመኝታዋ ስትነሳ ያት ነው የሚባል ነገሮች አሉ። ወንዳ ወንድ ሆንኩ መሰለኝና እና ወንድ ምንም ይሆን ምን የሚለብሰው ነው በቃ ምንም እንትን የለም። ምልህ ወይ ድግስ ካልሄደ ምናምን ካልሄደ እኮ የለበሰው ልብስ ነው ምንም የለም። እሷ ግን እንዳልኩ ነው ለውበት የተፈጠረች ነች። ከመጀመሪያ እንደው ስታዩ ሲፈጠር አሁን እያለ መረዳዳት አለብን መደረግ አለበት ምናምን የሚለው ነገር። አዎ ብዙ ጊዜ በነገራችን ላይ ማንረዳውና ወንዶች የምንሳሳተው ሲያረግዙ የምናረገው ትሪትሜንት በጣም ጥንቃቄ ይፈልጋል። በጣም መረዳት ያለብን ልንረዳቸው ይገባል። 9 ወር ሙሉ የሚሰቃዩት ስቃይ እኛ ልንረዳው አንችልም። ስለዚህ ፀሐይ ሊያከፋ ይችላል፣ ሊያነጫንጭ ይችላል። የተጠየቀውን ቶሎ ማቅረብ ካልቻልክ ደስ ላይላት ይችላል። እነዚህን ነገሮች አውቀን በደንብ እንትን ማድረግ አለብን ነው። ስለዚህ እኔ መግባባት ነው ዋናው ነገር እና መቻል ነው ትልቁ ነገር። በነገራችን ላይ
መቻል ነው። አይኖርም ማለት አይደለም። ባልጠበቅከው ነገር ባለምን ሆነ ነገር አንተም እሷን ታስቀይማለህ፣ እሷም አንተ ልታስቀይም ትችላለች። እንበል ብዙ ጊዜ መወጫችን ቤታችን ነው። የሌላው የውጩ የምኑ ነው በሙሉ ሸክም የምናራግፈው ቤት ላይ ነው። አሁን ብለህ ስራ ደክሞ ምን ብሎ ወደ ቤት ስትሮጥ እንደው ትንሿ ነገር ልክ በርስ ድረስ መብራት ሲጠፋ የሚሰማ ስሜት አሁን ስትገባ ቤት ያለው ምናምን ስትልህ ጨለማ ፊቷ ቢጠብቅህ እሷ እንግዲህ የእሷ ፊት ይታያል። በጣም ትልቅ ነገር ነው። ስለዚህ የምትጠብቀው ምንድን ነው? አንተ አሁን እኔ ሴቶችን የምመክራቸው ምንም ይሁን ምን አሁን ሴቶች ጋር ብዙ ጊዜ የሚሳየው ስህተት ምን መሰለህ? ጠዋት ይሄንን ይዘህ እንግዲህ አንተ አንድ ነገር ይዘህ እንድትመጣ ታዛሃል በለህ ስትገባ እንደምን ዋልክ አይደለም የምትልህ አብዛኛዋ ሴት እቃውን ገዛው ወይ አመጣው ሄዳም። ይሄ አንተ ነርቨስ ነው የሚያደርግህ። እነሱ አይረዱትም። ሌሎች ጫናዎችም አሉ ከውጭ እሱማ ይዘው ይመጣል። ሁለተኛ እኔ ለባለቤቴ ሳስረዳት የነበረው ስመጣ እንዳልዋሽ ተጠንቀቂ እላታለሁ። ምክንያቱም የመጀመሪያው የት እንደዋልኩ ብትጠይቀኝ በዛ መካከል ወይ ረስቼዋለሁ ወይ ይዤዋለሁ። ከረሳሁት የሰጠኋት እንትን አርክቷት አይ በዚህ መካከልስ ሄዶ ሊገዛ አይችልም ወይ ሄዶ ሊያመጣልኝ አይችልም የሚል ውስጥ ትደመድማለች። የሰጠኋት እንትኖች ደግሞ በመርሳት ከሆነ ብትወቅሰኝም አግባብነት ያለው ወቀሳ ትወቅሰኛለች፣ እኔም ወቀሳውን እቀበላለሁ። እንዳትቆጣ ብዬ ግን ወደ ውሸት ነው የሚሄደው። ገዛው አለችኝ አልገዛሁትም ወይም ደግሞ አልልም። እንደ የለም እኮ አጣሁ ልል እችላለሁ። አይ ኢሚዲየትሊ መልሰው ነገር ሌላ ነው። አጣሁ እኮ እኔ በቃ አንዱ ቤት ነበር ሄድኩ ቀጣሁት ልል እችላለሁ። ሙልጭ ያለ ውሸት ማለት ነው። ወንዶቹ መጠንቀቅ ያለባቸው ከእንደዚህ አይነት ነገር ነው። ሴቶችም ብላቸው የመጀመሪያው ወንዶችም ሚስቶቻቸው ሲመጡ ደህና ዋልሽ ወይ እንደምን ዋልሽ ከቤት በደንብ መቀበል መቻል አለባቸው። ነይ እስቲ እረፊ ምናምን እኔ ቤት ነው ያልኩት ብለው ለሷ ቅድሚያ ሰጥተው ነይ እስኪ አርፈሽ ምናምን ሌላው ይደርሳል ማለት መቻል አለበት። ሚስትም ባሏን እንደዛው ባል ብዙ ጊዜ እንኳን ወደ ኩሽና ስለማይገባ ችግር የለውም። ግን እንደው ለሴቶች ግን የለም ቆይ አንቺ ተረጋግተሽ ወይ ቡናው ይፈላና እኔ እነግራታለሁ ለሰራተኛው ሰራተኛ ላለው ከሆነ ማለት ነው እንደዛ ቢሆን ይመረጣል። ስለዚህ የሚመክረው ይሄ ነው። ይሄ ከሆነ በቃ እንትኖች ወዲያው ይጠፋሉ። መጠንቀቅ የሚያስፈልገው ደግሞ ወንዶችን መመክራቸው የምትናገሯቸው ነገሮች እነሱን የሚያስቀይሙ ነገሮች ከሴቶች አእምሮ አይጠፉም። ወንዱ ይረሳዋል፣ በሳምንቱ በምኑ ሊረሳው ይችላል። እነሱ ግን በ10 ዓመትም በ20 ዓመትም አይረሱትም። በደንብ ቁጭ ነው የሚለው። ስለዚህ መጠንቀቅ ያስፈልጋል። በጣም መጥፎ ነገር ላለመናገር አውቀና ላይሆን ይችላል የምንናገረው፣ ግን ጥንቃቄ ያስፈልገዋል። ይሄ ዓለም አቀፍ እንትን ነው። በነገራችን ላይ ስለ ኢትዮጵያ ብቻ አይደለም። ዓለም አቀፍ የወንድና የሴቶችን ግንኙነት እየዳሰስኩ ነው የማወራው።